ዛሬ እንግዲህ አብርሃም የት እንዳለ በስልክ እንግዲህ ዳኒ ደውሎ ነበረና እያናገሩት ነበረ። ኤርሜላ ላዝናና ብላ የሆነ ቦታ ይዛኝ ሄዳለች ብሎ በስልክ ሲናገር ነበረ። ከዛ በኋላ ደግሞ ምንድነው የት ነክ ወንድሜ፣ ሚስትና ልጅን ትተህ እንዴት ከማንም ሴት ጋር ለመዝናናት ትሄዳለች ስለው ኤፍሬም እንግዲህ እሷ ናት ይዛኝ ሄደችው እባክህን ና ውሰደኝ እያለው ከዛ ያፍ ኤርሜላ ምን ትላለች እንዴ ደህና ነኝ በላቸው እንጂ ምናምን ብላ እየጮችበት ነበረና ልጁ መጫወቻ አድርጎታል። እንግዲህ ያው እዛ ይዞ ሄዶ እዛው አግታው ነው መሰለኝ ያለችው። አግታ የፈለገችውን ነገር እየደፈረችው ነው መሰለኝ። እናቴ እየደፈረችው ነው መሰለኝ። ልጁን በግድ እኮ ነው ደህና ነኝ በላቸው እያለች የነበረው በስልክና ዳኒ እንግዲህ እኔ ከሄርሜላ ጋር መሆኑን ደህና መሆኑን ማውቀው እንጂ የት እንዳለ አላውቅም ብለዋል። እና ከሄርሜላ ጋር ስለሆነ ደህና ነው በቃ እኛ ደህንነቱን ብቻ ነው የምናውቀው። ቡዜም እንደዛ ነው ያለችው፣ ዴቭም እንደዛ ነው ያለው። ከሄርሜላ ጋር ነው ደህና ነው መሆኑን ብቻ ነው የምናውቀው ብለዋል። እንግዲህ የሚታመመው ከሩቲ ጋር ሲሆን ነው። እንደዛ ከደነዘዘም ደንዝዞም ከሆነ ከሄርሜላ ጋር ከሆነ በጣም ደህና ነው በቃ ኖርማል ነው ለነሱ። ወንድሙም ዛሬ መጥቶ በኮንፊደንስ ቤቷ ድረስ ሄዶ ሩቲ ደህና ነው አብርሃም ሲል ነበር። ደህና ነው ከሄርሜላ ጋር ነው ያሉት። እኔ ምን አይነት ማፈሪያዎች ለራሳቸው ክብር የሌላቸው ቤተሰብ እንደሆኑ እኔ አላቅም። እኔ እንጃ አላቅም። የምሬ ነው። ቤት ድረስ ሄዶ ነው እንደዛ ሲላት የነበረው። ይሄ አሁንም ደግሞ ዳኒ ደግሞ ምንድን ነው ያለው? እኔ አብርሃም የት እንዳለ አላቅም፣ ከሄርሜላ ጋር መሆኑና ደህና መሆኑን ነው ማውቀው ነው ያለው። ከዚህ በፊት ግን ደህና አይደለም ሲል ነበር ሩቲ ጋር ሲሆን ስላለ ማለት ነው። ስለዚህ የሩቲዬ ትልቁ በጣም በጣም ጠላት እነዚህ ቡዜ፣ ዳኒ፣ ይህ ዳይቭ የሚባሉ ሰዎች ናቸው። እሷ ደግሞ እነዚህ ሰዎች ከህይወቷ ማውጣት አለባት። እሷ እኛን እነግራታለን፣ እኛ እንደዚህ እንላታለን። እሷ እየሰማችን አይደለም። ብዙዎቻችን እየጮን ነው በቲክቶክ በዩቱብ፣ ቲክቶክ ያለን በቲክቶክ ዩቱብ ያለን በዩቱብ እየጮን ነው። ግን እሷ አሰማም እንጂ ሰው እንዴት ነው ያኔ እንደዛ ጤነኛ አይደለም አብርሃም መታከም አለበት እያሉ አሁን ኤርሜላ ጋር ሴት ደህና ነኝ ብለህ ተናገር ትለዋለች። ደግሞ በዛ ላይ አታፍርም እቺ ማፈሪያ። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ የባካችሁ ላይክ እያደረጋችሁ ቪዲዮ ቫይራል እንዲያወጣ አድርጉልኝ። እኔ እንቆች ወዳችኋለሁ እና ምን ልላችሁ ፈልጌ ነው፣ አብርሃም እንግዲህ ተደፍሯል። አረ ወንድ ልጅ አበጋዝ ተደፍሯል። አበጋዝ ሆነ ተከናወነ። ኤርሜላ እንግዲህ እያረገችው እያከናወነችው ነው ነገሩን በደንብ አድርጋ ማለት ነው። አብርሃም እንግዲህ ፈልጎ አይደለም ሄደው አይደለ፣ እንደሚወራው ፈልጎ አይደለም። በድንገት ነው ይዞት ሄዱ። ስልኩን አጥፍተዋል። ደውሎ ማግኘት አይችሉም። ስለዚህ በሰው ስልክ ነው ተደውሎ የሚገኘው። ልጁን በግድ ያስገድዳ ነው የፈለገችውን ነገር እያገኘች፣ ከዛ የፈለገችውን ነገር ካሟላች በኋላ ልተው ማለት ነው። አይ አብርሃም እኮ ተናግሯል። እናንተ ሴቶች ስትባሉ ድሮም የፈለጋችሁት ነገር ስታገኝ ዞር ብላችሁ አታዩም ብሏልና የፈለገችውን ነገር ካገኘችሁ በኋላ ያው ተሽሎታል ወይም ደግሞ መጣ ጠፍቶ ሄዳል ብሎ ደግሞ ይመጣሉ። ታያላችሁ እናለች በሉ እንጂ አብርሃም ከሚዲያ እንደዚህ ጠፍቶ አይቆይም። እንደ ሄርሜላ ሳምንት ምናምን ጠፍቶ አይቆይም። ትናንትና አልመጣም፣ ዛሬ አልመጣም፣ ነገ ይመጣም። በሶስተኛው ቀን 3 ቀን እያሉ ነበር። ታያላችሁ። ከ3 ቀን በኋላ ተሽሎታል ድኗል ብሎ ከዛ ሄርሜላ ጸበል ቦታ ወሰደችው ወይም ደግሞ ቸርች ወሰደችው፣ በሃይማኖቱ ድኖ መጥተዋል ይላሉ። አቤት አቤት አቤት! ግን እኔ እኮ እንዴት እንደሚመጣላችሁ አይዲያ ራሱ ግርም ድንቅ ነው የምለኝና እኔ ከምንም በላይ እኔ ሌላ ሰው አይደለም እያሳሰበኝ፣ ልዑልና ሩትዬ ብቻ ናቸው እያሳሰቡኝ ያሉት። ልዑልዬን እዚህ ውስጥ አታስገቡ አባካችሁ። ልጁን እንደዚህ አትጫወቱበት። ገና 1 ዓመት ያልሞላው ዱዳ ልጅ ላይ እንደዚህ አትጫወቱ። ለልጁ ክብር ይኖራችሁ፣ ለሕፃን ልጅ ክብር ይኖራችሁ። የምሬን ነው። ሩቲ ደግሞ ራስሽን አስከብሪ፣ ማንንም እንዳሰሚ፣ በራስሽ መንገድ ተመሪ። ያው መጥቶ እንደዛ ስልሽ ዴቭ አሁን ትናንትና እንደዛ ስል ቆይቶ ዛሬ ቤት ድረስ መጥቶ እንደዛ እንዳያወራ ለምፈቀድሽለት እንዴ? አንቺ እኮ የልጅሽ አባት ነው አይደለ? ጠፋ የተባለው አይደለ? ይሄ ደግሞ የወንድሙ ነው አይደለ? ክብር አይኖረውም እንዴ? እንዴት ነው መጥቶ ቤትሽ ድረስ ከዛ ከሄርሜላ ጋር ነው ብሎ የሚናገረው በኮንፊደንስ? ምን አይነት ማፈሪያ ቢሆኑ ነው? ስለዚህ አንቺ ራስሽን ማስከበር አለብሽ፣ ልጅሽን መጠበቅ፣ ልጅሽን ማስከበር አለብሽ ብዬ አስባለሁ።